በግንኙነት ጊዜ ሴቷን አስደስታለሁ ብላችሁ እንደዚህ የተጣደፈ ፍጥነት ያለው ግንኙነት የምታደርጉ ወንዶች በጣም የተሳሳተ ስራ እየሰራችሁ እንደሆነ ታውቃላችሁ። እንዴት እንደሆነ ልንገራችሁ። ከዚህ ተጨማሪ ደግሞ በእርግጠኝነት አብዛኞቻችሁ እንደዚህ የምታደርጉ ወንዶች ቶሎ የመጨረስ ችግር ያጋጥማችኋል። እናም በግንኙነቱ ሴቷን ለማስደሰት ፍጥነቱ ሳይሆን ኮንቲኒየስ የሆነ ስቲሙሌሽን ነው የሚፈልገው። ቦታውን፣ ሂደቱን፣ ትክክለኛውን አካሄድ የምትከተሉ ከሆነ ሴቷን የማስደሰት ነገር ይኖራል። ከዚህ ተጨማሪ ደግሞ ይሄ ማጣደፋችሁ ቶሎ እንድትጨርሱ ሊገፋፋችሁ ይችላል። ለዚህም ብዙ ጊዜ የምትሳሳቱት ብዙዎቻችሁ ወንዶች ያው ፊልም ላይ ምናምን ከምታዩት በጣም የተጣደፈ አይነት ግንኙነት ሲደረግ ሴቷ የምትደሰት መስሎ ስለሚሰማችሁ ነው። ነገር ግን ይሄ ስህተት የሆነ ነገር ነው። በተቻላችሁ አቅም ስሎ ፔስ ሊሆንና ቀስ ብሎ የሚደረግ ግንኙነት ሰውነታችሁ የተረጋጋ መነቃቃት እንዲኖረው፣ ከዚህ ተጨማሪ ደግሞ ቶሎ የመጨረሱ ወይም ደግሞ ቶሎ የመጋጋሉ ነገር ቀስ እያለ እንዲሄድ ለእናንተ ለወንዶቹም ለመተንፈስ ጊዜ የሚሰጥና የዳሌ ጡንቻዎቻችሁ ለራሱ ጫና አይኖርባቸውም። ስለዚህ እናንተ የመቆየት እድላችሁ እየጨመረ እንዲመጣ ያደርጋል ማለት ነው። ለዚህም አብዛኞቹ ታካሚዎቼ ለመታከም በሚመጡበት ሰዓት ላይ አንድ በመከራቸው ነገር ግንኙነት በምታደርጉበት ሰዓት ላይ ከተጨማሪው ሕክምና ጎን ለጎን እናንተ ግንኙነቱን ቀስ እያላችሁ ማድረግን ተለማመዱ የሚለውን ነገር ነው። ስለዚህ እናንተም ግንኙነት በምታደርጉበት ሰዓት ላይ ስሎ ፔስ ቢሆነ ቀስ ባለ መልኩ ግንኙነት ማድረግን መለማመድ መቻል አለባችሁ። ከዚህ ተጨማሪ በማንኛውም የግንኙነት ህይወታችሁ ጤንነት ላይ ማማከር የምትፈልጉ ከሆነ ባይሎ ስልክ አለ፣ ደውላችሁ እኔ ጋር ቀጠሮ ማስያዝ ትችላላችሁ። መልካም ቀን ይሁንላችሁ።